ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ የመስቀል በዓል ነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ ደግሞ ሰፈራችን ያለው ደብር ሄደን መስቀል ደመራ እናበራለን። ከዛ በኋላ ደግሞ ቤት መተን ደመራ እናበራለን። እስኪ አብራችሁን ቆዩ። ምን እንደሚመስል አብራችሁ ታያላችሁ። ሰብስክራይብ ማድረግ እንዳይረሳ። በስ የእናንተ ስራ ነው ታውቃለህ? በስ የእናንተ ስራ ነው። ችግኝ ተክላላችሁ እንዴ? ዛፍ ረገረፈኝ። በስማ ቶሎ ልድቁ እኮ አንተ ማርያም ራሰርማ መሪጊታ ናት። አላያት ጥንግድር ለብሳ ፎቶ እየተነሱ ኧረ ትንሽ መስፍን የሮጠ ነው ማርያም እሱ ያረጉም ያረጋዋል የነምገው ሊግ ባይ እዛ ደመራው ጋር ገባ ሂድ እሳቱ ጋር ገባ ላንስ ተሮቢት ጀሞን ተራቸው ፈመሽ በጣም ወድ ማለት ጀመርክ እንዴ? በቃ እንዴታ ተመስገን አመት ቤት ጋባን ግን ኬሪው ነው ይባል እንዴ? እቺ ኬሪው ነው ባና ቆኛው አማራ ቦሮሞ ነው ማለት ነው። ምን የሆነ ሰፋኝ ተዛራ የሆነ ቲክቶክ ላይ የጎመ ምንጭዳ ነነነ ያለው ሲጠፋበት ሰላም ያርጋል። በቃ ይብራ ከጤና ጋር ዋናው ጤና ነው። ኮፋይን ቃል አይ ምንጭባያ ያንተ ነው የበራችሁ ዛሬ እዛ ሰፈር አይተኙ በቂቱ ነው እድል ይላል እንዴ? ወይ ያው አባዬ አልጅታል በቃ መተወዳደር እኮ ሰልፍ ነበር። ደግሞ ጉንጭ እንትን እኮ ወርቀት እኮ አድርጎበታል። አሁን አንተ በጊዜው ራሱ አይመጣም። በግ ራሱ ቢገዛ ይዘው አይመጣም።
ይዘህ በጣም ለምን አይከታተልም? ዛሬ ነው እንጨቱ ስለተሰና ደረቅ ነው። ተሰማች። ለኮስ 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 ተኩስ። ግን ዝናብ ቀጥቅጦታል። እንዴት እንደሚሆን አለቀ። ጋዝ ካላመጣን እማዬ እኔ ይነዳል ብለህ ነው? ነይ ትቀርጭኛለሽ። እኔ ልለኩስ። ጋዝ ያስፈልጋል። ጠፋች እኮ ቅድም እናመጣለን ስትሉኝ ይሄንን እዛው ውስጥ ነይማ ያንቺ ያዡ ነይ ያዥልኝ ስልኩን እንደዚህ ነይ ካሜራ መንቀየር እንዳትነኪ ምንም ወለ ትሻትጂ እስኪ ሳልበላ ታዲያ ታይሻል አይደል እሳቱ ምን ዝቅ እስኪ ዝቅ ታርጊው በቃ ለክ እንደነካ ግን ጥቁር ነው እኮ አሁን አርተኝ ትታያለህ። ግን 2018 የመስቀል ባለቤታችን እያከበርን ነው ይላል ጀሞ። ዝቅ በል አትረኩሽም ትንሽ ከጎቴ ታይርጋ ለኩስ ከጎቴ ታይርጋ ለኩስ ኬሪ ሁን አመት የሰላም ይሁን የፍቅር ይሁን የፍቅር ይሁን የሰላም ይሁን የብልጽግና የምናገኝበት ዘተን የምናይበት ይሁን። አሜን። ኬሪ ሁን ዘመኑ የኛ ያርገው፣ ክፉን ያርቀልን፣ ጤና ይስጠን፣ ፍቅር ይስጠን፣ እድሜና ጤና ይስጠን፣ አገራችንን ሰላም ያርገው፣ ጥጋብ ችግር ድህነትን ያስወግድና ጥጋብ ያምጣልን። 2018 የኛ ይሁን። ኬሪውን አባዬ ሰማር ከኢትዮጵያ ሀገራችን ለመረቅ አባዬ መረቅ መረቃለን ዳራን ሰዓት ማዳገር ታርገልን። አሜን 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 ኬሪው አሜን እኔ ልመርቅ መረቅ ወደዛው ና እኔን መርቅ ሀገራችንን ሰላም ያድርግልን። አሜን። የተራቡትን አብላለን። አሜን። የታመሙትን አጠጣለን። የታሰሩትን አስፈታለን። አሜን። በምርኮ ያሉትን አስፈታለን። አሜን። ሰርተን የምንገባበት ዘመን አሜን። በሀብት ላይ ሀብት በስኬት ላይ ስኬት ያድርግልን። አሜን። ጠላታችንን ያርቅልን። አሜን። በእኛ ላይ ክፉ ያሰበውን ፈጣሪ በሱ ላይ ክፉ ያስብብን። አይባልም። ልቦና ይስጠው ነው የሚባል። ልቦና ይስጠው፣ ለእኛ ልቦና ይስጠን። አሜን። ላረጁትም ለአባቶቻችን ላረጁትም ማስተሳሰባቸው ለሚረሱትም ሪስታ እነሱ እንደዛ ነው የሚባለው። ሰላሙን ያርቅብን። አሜን። ኬሪውን በቃ እኔ ማርያም ልጅ ያለው ጭሱ ማለት ነው ሲበዛ ወደ መስቀል የሚጠቁም ይመስለኛል። የሁሉም ማለት ነው። ልቀይርሽ ይሄ አንቺ ግን ጥቁር በጥቁር ሆኖ ጭስ በጭስ ሆና ዳመና እኮ ይሄ ተሰምቶ ስለልፋው እንዴ ታያያሱ ግን እሳት የለውም። ዋው አሁን ፎለላ አሁን አጎቴ ታየር ፏ አድርገሻል። ጨፍር ዋናው ድፍረት እኮ ነው ለመጨፈር። ሳይ አዎ አሁን ተንቦለበለ።
በስመ አብ ጭሱ ግን በጣም ዘንድሮ እማዬ ዘምሪ ዘምሪ ወይ ዘምሪ ወይ ጨፍሪ። እኔ ጉራጌኛ ጨፍራለሁ ወይ ደግሞ ጸልይ ምንድን ነው ዘምሩ ወይ ዘምሩ ወይ ጨፍራለሁ። እማዬ እኮ ድምጿ አሪፍ ነው መዝሙር ስትዘምር። ድምፀ መረዋ አስቴር አወቀ በት አስቴር አወቀ ደጋፊ ኮንሰርቷን ገባ። ኮንሰርት እኮ አላት አሁን የመስቀል ጊዜ አላት። አሁን አይደል ያምነው ራሱ እኮ ቪዲዮ አለ ታውቃለህ የመስቀሉ ደግሞ በሰዓት ነው የምንቀሳቀስ ይላል። ቆይ ጠብቀኝ አንድ ዳቦ ላስቀምጣለሁ። በሰዓት ነው የምንቀሳቀስ በሰዓት እያልተከሉ በአሁኑ ራሱ ትልቅ ነው። የኛ ችቦ በጣም እንትኑ ዛፉ ራሱ ተረዘመ። በረከቱ ይደርብህ። አሜን። የዘማሪውን በረከት ይደርብን። ጥርሷ ፍንጭት ነው፣ አትፍረድባት። ድምጻት ከታ ነፍስ ግቢ ነበርኩ ትናንት አማቱ እኮ አያ ሲመሽማ እነሱም ገበያም ስለማይኖራቸው ይቀንሳል። አንተ የዶሮን ሰማ ልክ ሲመሽ ስንት ገባን ያሉት 800 500 የሚገዛላት የአውደ ዓመት በዓል እንትና ቢኒያም 600 ብር አሪፍ ነው ያገኘው። ግን ደግሞ የሞተባቸው ራሱ ብዙ አሉ እኮ አሳዘኑኝ። የሞተባቸው ብዙ አሉ። ደግሞ ዝናብም ስለነበር ሞተባቸው። ነገርኩህ እኮ ከቤተክርስቲያኑ በላይ ይቆያል። የቤተክርስቲያኑ ነው እንደቀ ዛሬ ስደርስ 5 ደቂቃ አልቆየሁም። በቃ ወደቀ። ናም በድንጋይ ደብድቦታል እንዳይወድቅ። ደበደበው በጣም ነው ወደ ውስጥ የከተተው። ተቆርጦ ይወድቃል እንጂ እሱማ ተቆርጦ ነው የሚወድቀው። ስለትን ተሳሉ ማርያም ሁላችሁ። እሺ ከአሌክስ ጀምረ ለምን ደርሳ ከደረሰኝ ደርሳለሁ። ምንም አትሳል ከደረሰኝ እደርሳለሁ። እሱም ትልቅ እንትን ነው። እሺ አባዬስ ምን ነው ተሳል? አባዬ ብዙ ጊዜ ይድላል ተሳሉ ማርያም። እማዬስ የዛሬ ዓመት ከቁጥር ሳይጎል ከጤናችንን ሰጥቶን ለዓመቱ ሰው ብሎን ካደረሰን አንድ በግ አንድ ዳቦ ድፎ ዳቦ ምንድን ነው ከሁላችሁም ታዲያ ዳቦ ድፎማ አሁንም እኮ ተጋገራችሁ አይደለም? እኔ በሚቀጥለው ዓመት ካደረሰኝ እደርሳለሁ እንዴ? እኔ ቀጣይ ዓመት ካደረሰን
አንድ ሚስት ከአንድ ወንድ ከነቃጭሉ አመጣለሁ። አሜን። ነገር ተደገመች። የቅዱስ ዮሐንስ ስለቴ ነው እንደዛ ይልሳል። ደግሞ እኔ በሚቀጥለው ዓመት ካደረሰኝ እደርሳለሁ። በቃ አንተ ትደርሳለህ። እማዬ ዳቦ ትሰራለች። አባዬ በግ ነው የሰልከው። አባዬ አታስቡ ወይፈንም እያለ ነበር። የበግ ድምፁን አባዬ እኔ ዶሮ ድምፅ እችላለሁ። በቃ አትቸገሩ። አንተ ኩኩሉ ትላለህ ነው አባዬም በይላል። ችቦ ስንገዛ እኔ ግልጽ ነው 2018 ካደረሰኝ 2019 እግዚአብሔር ለሰብ ደረስክ። ግን እኮ አስበዋል። አሁን ማርያምን እዚህ ጋር ካንፌር ብናደርግ እኮ አሪፍ ነበር። እግዚአብሔርን ነው እንደዚህ አምናም ብለሽ ማለት ነው። ቪዲዮ አለኝ ቅድም እየሰማሁት ነበር። ያምን የቀረስኩ ቪዲዮ ላይ እንደዚህ እያለሽ ነበር። ባህር ዛፍ ግን መቼ ምርጥ ቢሆን ማንቀይ እንደም ቀይ እስኪን ያልኩት ውስጥ ተሰረና ሲደርስ እስኪን ያልኩት እስኪ ትደርስ ነው ያልኩት። እስኪ ደርስ የነብዩና የአማኑኤል ነገር በቃ ሁሌ ሲሰላ አማኑኤል ከተሰለ ነብዩም የሱ ነው። ከዛ ልክ ሲደርስባችሁ እንዲህ ብላችሁ ተስላችሁ ተብሎ የተጻፈው ለሼር ነው። ለሁለት ይሻላችኋል። አራ ደግሞ ነይት ደግሞ ሞቅ ብሎ ተስለ ሲደርስ አስባ ለአመቱ ደርሶ አምጣ ስትባል በግ ስትባል እኔ ያላልኩም ሽምጥጥ ማለት ነው። በጽሁፍ አሁንማ በቪዲዮ ሆኗል እኮ ቢራካልክ ቢራራልኝ እስኪ ኮረ ደግሞ እስኪ ያልኩት እስኪ ደርስ ነው ያልኩት ተናል ባለው ነገር ማጠጋጋት ነው። ያውና የቤተክርስቲያን ስለት አለመሳት ነው እንጂ የድግስ ስለት እንኳን ያማ በቅየት ማይስተኝ እንዴ ደግሞ የሚያስቀኝ እንትን የሚሳሉት ነገር ይሄ ተራራ ገደል ሲያስወጣ ምንድነው የተሰሙት? እንትና ቀማላ መጣለው ነው ምናምን እኮ ድሮ ቤተክርስቲያን ሲባል ሰምቼ እኮ ነው። እዛ እየተጨበጨበ አንዱ አማራ ሁለት እንትን እንዴ ነው የሚመረቃታቸው ነው እንዲመረቃታቸው አይደለም እያሉ ነው ይላል የሆነ እንትና ተመሰከው እንደ ጎራጌ ኪር እንደሚባለው የርዳው ለሊት በልቶ በቃ 18 አመቱ ገብቶ እኮ ነው የርዳው በሬ ገዛ ይሻል ወንድም አግዛለሁ አለ እና በሬ ሊገዛ ስትደርስ ይባል እስከ 40 ሺህ ብር ያለ ማይወደን እኔ እኮ ጓደኛዬ ሳይሆን ያልኩት ታሪኩን አውቃለሁ። እስከ 40 ሺህ ብር በሬ ይገኛል። አንተ ስንት ያለ ሲለው ወንድሙ ምንም እኮ የለውም ልብስ ነው። ከዛ በላ ጠጣ ጠገበ አረቄ ዞርሎ ጠጣ ይሻል ዝም አሁን ተግሳሶ ምንም የለም ተነሱ ከልጅ ጠፋ ቆርሰ ቀርቧል ይመቸው ጠፋ ይሞታል ባርባሽ እሱ እኮ ምናምን አመጡ ነገር ይመቸው ከዛ አሁን የሞቶ ምናምን አይ ከቀኑ 8 ሰዓት ገብቻለሁ አላቸው። የት አዲስ አበባ ስንት ሰዓት ጠፋ? 7 ሰዓት ጠፋ ከሌሊቱ ግጥኝ ንግስ ባሩ ቢዘጋ በመስኮት እና ዛሬ ከሌለ በነር ከየት ያመጣል በሬ እሱ ራሱ ምን አስቡ ነው አይደለም ባሩ ደፍኖ ወንድሙ ማብረስ ነው እንዴ? አሬኖሽ ቸቺ ነበር ነው ራሱ ቲክቶክ ላይ ነው 7000 ብር ልካ በቃ ሌሎችም ብር ጎሏት በቃ መግቢያ ዝም ብላ ለአባቷ 7000 ላከችለት የሆነ እያሰባሰቡላት ነበር። ሞላ ሄደች ወደ ሀገሩ። ኧረ አንድ ስጋ ቤትም ስጋ ቆረጭ አይቺ ልጁ አሳቀኝ። ያስለቅሳል ግን እኔ ሳቂ ነው የመጣው
እየቆረጠ ጓደኞች ጥረኝ ገቡ ገጠር ነው አልቻልኩም። የቀበሌው ትንሹ ልጅ ያን ትንሽ ልጅ ነው ታዴ ምናምን ሄዷል። ይሁዲ እንባሆኑ ቁጭ ብሏል። ለምን ታሽሪ ማለት ነው እያለቀሰ ነበር። ያለውም የዛሬ ያለውም እሱ መግቢያ ለምን አይዘጋማ? ስጋ ቤት ነው የሸማቹ የዶሮ ካሳጥ ያሰማው መሰለ ወንድሙ ነው። እሺ በል ይለዋል። አረቄ አረሽ ጋር ስንት 17 እሱ ሰማ አሻለ በላ ተጣከተ እንደ 17000 ማለት እኮ እሱ 23000 እንዲሸፍን ይጠበቀው እሱ ምንም የለውም እኮ ገና ወንድም ያሰበው እኮ እሱ 23000 እንዲያዋጣ በቃ ይሸፍናል ለዛ ሽማግሌ የወደው ፍሬ ምናምን አለ ደግሞ እዛ ግን በጣም ጥብቅ ነው ካላመጣሽ ፍሬ በለው አበባ የሆነ ጊዜ አላስገባም ብሎት ስንት አመት የቀረው እያለች ነበር። እሱ ላይ ተነሳና እንደም ጠዋት ቡና ተፈላና ሲጠበቅ የለም የት ሄደ 8 ሰዓት አዲስ አበባ ገብቻለሁ አዲስ እርግጠኛ ነኝ ሰዓት ዘመዶች ሞቱ ቢባል አይገባም እዛ ሀገር እንዴት ይገባ እሱ ሞቱ ነፍሱን ይማረው። ስለሞት ሰው ነው ስንቦጭቀኝ ነበር። አይ ታሪኩ ሲጀመር ጀግና ነው። አዎ ነገሩ ጀግና ነው። በሌሊት ወደ ከተማ ከገባ በሷገር ከሚዋረድም ይሻል። አንተ ልጅ ወጣለተኛ ተጣጣየን አተኛ ከአባባ ጋር እኮ ገደል ተኝቼ እሱ በሬ ጥፋቅ እንቡ ሲተነሳለ አውርቅም ቻይ ነው እንደው በጣም ቆይ ቅጅለታለሽ አይ እንትን ነው ቅራይ ነው ቅራይ ያለም ዝም ብላ ጣጣ ሻባዬ እንደ ታዛቢ ምንድነው ገለልተኛ ጭሱ ጠፋ አልወደቅ እንጣላ ዝም ብለህ በደንብ ከተራገበ እኔማ እየካፈነሽ እኔ ላርገብኩ ጥር ስለሆነ እኛ ሩቅ ብሎናል። ጨምራላችሁ እንዴ? ሻይ ነው እግዚአብሔር ሻይ ነው እንዴ? አይ ጠጋብ ነው። አንዱን ያሳጣምጭ ጭስ ብቻ እኮ ናት። ቆይቶ ትንሽ ይብላላና በቃ እንዳታመጣ በቃ እንዴ ከተጋባለች ቆሻሻችሁ አላነሳም ያሉትን እዚህ እየመጣ ያስቀምጥብን ተጋበለኝ አራዳ ሊሆን እኮ ማለት ነው። እኛ እዛኔ ያበሩት ነበር እንዴ? እስከ ዛሬስ ሁለት ዓመት ነበሩ። ለነገሩ እዚህ ስለማይኖር እኮ እንደሚኖር እኮ አይታወቅም። ያኔ እኮ ደህና ነበር፣ ግን የዛኔ አዲስ ነገር መስከረም ላይ ነው ዛፍ ነው የፈረንጅ ዛፍ ነው። የአበሻው መልካ የአበሻው ነው ማየ ነው እኮ በደቂቃ ተዘረረ። ይሄ ደግሞ ፋቅም በራሳ ለሞከረው አረቱ አትንካው ተወሰደ ሰርጀሪ ንክኪ ወደም አሳየኛ ጉራግኛ ታዩ እንዳምሽ ታዩ
ራሱ እንትን ብሽ ሌላ ቆሻሻ የሚወስዱት ነገር የለም። ጣል አድርጎ መጣ። አሁን ያኛው ቅድም አየር አይደል ነበር። አሁን በእግረኛ ይሞክረው አይወድቅም። ደግሞ ለዚህ ነው የሚወድቀው። ይሄ ነው እኮ በድንጋይ ደብድቦታል እኮ በቃ እንዴትም ሊወድቅ ይችላል። ተቆረጠ ነው እንጂ ራሱ በዝግዞት ይሳብ አይወድቃል። ጭሱ ግን በጣም ያምር ጭሱ አይገርምም? አሜዚንግ እንግሊዝኛ እኮ ትሞክራለሽ። ማለቴ ለምን ዲቪ እንደማይሳካለት አላውቅም። አሌክስ ዲቪዲ እየሞላው ትሞክራለች እኮ አሌክስ ቀጥዋል ፎቶ ማለት ነው። ይሞክሩ ሰሳ ጊዜ እንደዚህ ምናምን ይወስደኛል ብላችሁ አሜዚንግ ጋር በአሁኑ ዲቪ ፓስፖርት የሌለው አይቻልም ነው የሰሙት። ፓስፖርታቸውን አልሸጥ ብሏቸው አትሟትሙ። ፓስፖርት ደግሞ አሁን ቶሎ መምጣት ተጀመረ። ኧረ በሳምንት ሆነ እኮ አቦይ፣ በሳምንት ሆነ እኮ አቦይ። ኧረ አሁን እያየሁ ነበር። በሳምንታቸው እኮ የራሱ እንደድሮ አይደለም። የሐኪም ቤት ወረቀት አያስፈልግም፣ ዝም ብሎ ይሰጣል አሉ። አረቄ ግን የኖርማሊ እጭሳየው አረቄ ፓስፖርት ማውጣትም አለብን። ማርያም ፓስፖርት እኮ የጭሴትም አይገኝ እግዚአብሔር የጭሴትም አይገኝ አጣልኝ። እኔ ማስታወቂያ አልሰራም። ይሄንን እንትን አውጣልኝ ማርያም። በጣም ጭሱ በጣም ገብርኤልን ነጭ ነው። ሙሉ ይገባል። ልብስ ማስጫ ነው እንዴ? በቃ እንጂ አውርዶ እንጂ እንደ ትራፊክ ቀረብ እኮ አራጋዮች ያነሳሉ። ደግሞ ስትወፍር ትራፊክም ትመስላለህ። ቦርጩ ቀቀል የጠገበ ትራፊክ ነው ማለት ከጭስ ጋር ስፖርተኛ ስትሆን ክብደት ያዛ ክብደት ዳና ሳስ ሲነኩት አይወድ። በቃ አባዬ ከዚህ በኋላ የሚወርቅ አይመስለኝ። ሁሉም ገቡ እኮ እኔ እናንተ ብቻ ነው የቀረ። በስመ አብ በገብርኤል እንዴት ቢመታው ነው አሁን ከስር በድንጋይ እና ዝናብ ስለመጣው ነው። ዝናብ የመጣው ነው። ይሄ ነገር በስመ አብ የሚወርቅ አይነት አይደለም። የሚወርቅ በስመ አብ አልታይም። ጠቋር አይደለም። በስመ አብ ይሄ ነገር የሚወርቅ አይነት አይደለም። ፋሚሊ መስቀል መልካም የመስቀል በዓል ይሁንላችሁ። ዛሬም ደመራ ነው እኮ በቃ ነገ ነው መስቀል፣ ግን ዛሬ ደመራ ነው። ያው መልካም የመስቀል በዓል ይባል። መልካም የመስቀል በዓል ይሁንላችሁ። እስካሁን ቪዲዮን ካያችሁ ተመችቷችኋል ማለት ነው። አይስተት ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ የቪዲዮ ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ በሌላ በቀጣይ ባበዱ ቪዲዮዎች እስክንገናኝ ድረስ ይመቻችሁ። መልካም በዓል በየቤታችሁ ያዘው።